የቁም እስረኛ ለካ እንደዚህም በፈቃድ የቁም እስረኛ መሆን አለጃል። እኔ የምለው እንደኔ የመንግስት ቅጥረኛ የመንግስት ሰራተኛ ወይም ሲቪል ሰርቫንት የሆናችሁ መቼም ትረዱኛላችሁ። የሚመጥንን ክፍያ የተከፈለን እንዳልሆነ ግን ከዚያ መስሪያ ቤት ውጪ ስራ ያለ ገቢ ማግኛ መንገድ ያለ በማይመስል መልኩ እያረርን ከመስሪያ ቤት ከቤት መስሪያ ቤት እንመላለሳለን። ታዲያ የቁም እስረኞች አይደለንም? በወንበር እንደታሰረችው ፈረስ የሆነን ይመስለኛል። ፈረሱ ቀድሞ እንዳይንቀሳቀስ ተደርጎ እንዲለምደው ከተደረገ በኋላ ማንቀሳቀስ በሚችልበት ጊዜም እንደማይንቀሳቀስ አስቦ አይሞክረውም። ለአንዳንዶቻችን የዜግነት ክፍያ ስለምናገኝ ብቻ ስራውን መልቀቅ አንፈልግም። ዝም ብሎ ገብቶ ፈርሞ መውጣት መግባት እንመላለሳለን። ከአቅም በታች ሰርተን እንኖራለን። በምህንድስና ቋንቋ ቢሎ ዲዛይን ደግሞ ከዲዛይን በታች ሰርተን ኖረን እናልፋለን። በእውነት አቅማችን ታምር መስራት አይችልም? ምን እንደሚያነቃቃኝና ራሴን እንድታዘብ እንደሚያደርገኝ ልንገራችሁ። አካል ጉዳተኛ የሆኑን ሰዎች ሙሉ አካል ካላቸው ሰዎች በላይ ታምር ሲሰሩ ሳይ ነው። እኔማ ምንኛ ባክኛለሁ፣ ምንኛ ወጥመድ ውስጥ ገብቻለሁ እላለሁ። የልምድ ምርኮኛ መሆን፣ በራስ ፈቃድ ትንሽ ኑሮ መኖር አይደብርም? ሞክሮ ተምሮ አሻሽሎ ወድቆ መነሳት እየተቻለ 7 ጊዜ በወድቅም 7ኛ እነሳለሁ እንዳለው አብዱኪያር። እውነት ግን ሞክረናል? ግን የምንመኘው ታላቅ ህይወት ማን እንዲሰጠን ነው የምንጠብቀው? መቼም መንግስት የግለሰብ ህይወት ሳይሆን የሀገሩን መልክ ቁመና ለመቀየር ነው የሚሰራው። ልዩነቱ የሚመጣው ደግሞ ሀገሩ ሳይሆን በተመሳሳይ ሀገር እና ህግ ስርዓት የተዳደርን የግል ውሳኔዎቻችን፣ ምርጫዎቻችን፣ ድርጊቶቻችን ዕጣ ፈንታችንን ይወስናሉ። ታዲያ ይህንን ያህል ታላቅነታችንን ለማውጣት ምን ያህል ዋጋ ከፈልን? አሁንስ ለመክፈል ምን ያህል እንሞክራለን፣ እንፈልጋለን፣ እንጥራለን? ታዲያ ያንን ታላቅነታችንን ለማውጣት ምን እያደረግን ነው? እኔ ከዚህ በኋላ በራሴ ሀሳብና ልምድ ታስሬ መቆየት አልፈልግም። ከልምድ ገመድ እና ቀላል ህይወት ወጥቼ በግሌ ታላቁን ምትኩ ፈጥራለሁ። እናንተስ? አንዳንድ ቅጣት በቤት ውስጥ ተቀምጦ መቀጣት አለ። አንዳንዱ ቅጣት ደግሞ ከሀገር ከከተማ እንዳይወጡ ይቀጣሉ። ታዲያ እኛ ራሳችንን በአንድ መስሪያ ቤት አስረን ያለ ፍርድ ቤት በራሳችን የቁም እስረኛ አድርገነዋል። ግን በቃኝ፣ አሁን ገና ታላቁን መንገድ ጀምሬዋለሁ። ችግሩን ማወቅ ግማሽ መንገድ አይደለምን?